አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቁርአንን ለመሐፈዝ ከሚረዱን ዋና ዋና ታላላቅ ነጥቦችን እናነሳለን እና ብዙ ሰዎች ይጠይቃሉ፣ ቁርአን አልያዝ አለኝ፣ ቁርአን ይጠፋብኛል ከሐፈዝኩት በኋላ ይላሉ። በመጀመሪያ ደረጃ ስንሐፍዝ የአላህን ፊት ብቻ መፈለግ ነው። በእርግጥም ነቢያችን ዓለይሂ ሰላቱ ወሰላም አላህ ይጠብቀንና ሶስት ሰዎች የጀሃነም እሳት ማቀጣጠያ ናቸው ካሏቸው ሰዎች መካከል አንዱ ለዩልኝና ለሙገሳ ብሎ ቁርአን የሐፈዘ በሐፈዘውም የማይሰራ ሰው መሆኑን መናገራቸውን አንዘንጋ። ሁሌም ንያን ማስተካከልና ነፍስያችንን መተሳሰብ አለብን። ሁለተኛ ደረጃነት በሌሊቱ ክፍለ ጊዜ አላህን መለመን፣ ወደሱ መዋደቅ ነው። ሁሌም ወደ እርሱ መቅረብ አለብን። በሶስተኛነት ደረጃ ሒፍዝ ከመጀመራችን በፊት ቁርአኑን ያስተካከለ ሸይኽ ወይም ደግሞ ኡስታዝ ጋር መቅራትና አቀራራችንን ለሒፍዝ ብቁ መሆኑን ማረጋገጥ ነው። በአራተኛነት ደረጃ መሐፈዝ ያለብን መጠን አቅማችን ካለበት ጋር እኩል ማመጣጠንና ወሰኑን ማዘጋጀትና ማበጀት ነው። በመጨረሻ የምናየው ቁርአንን የምንሰጠው ወይም ደግሞ የምንቀራው ካለችን ትርፍ ጊዜ ሳይሆን ካለን ነገር ጋር ቀንሰን አብቃክተን ነው። ያኔ ጊዜያችንን በረካ እናየዋለን ማለት ነው።